ሰላም ሰላም እንዲናችሁ ቤተሰቦች እንግዲህ በእንደዚህ አይነት ቪዲዮ መጥቻ አላቅም። እንግዲህ ከጎኔ የተቀመጡት እጅግ በጣም የምወደውና የማከብረው ውድ ጓደኛዬ በዛሬው ዕለት እንግዲህ ከባድ ችግር ውስጥ ነው ያሉት። ማስተር ኢንስትራክተር አብዱል ዋሂድ ይባላል። የኦሮሚያ ውሹ መስራችና ስራ አስኪያጅ፣ ጅማ ከተማ ላይ ያለ የማርሻል አርት ባለሙያም እንዲሁም ከጅማ ውጪ ያሉ የስፖርት ባለሙያዎች አብዱን የማያውቅ የለም ማለት እንችላለን። እንግዲህ እንደሚታወቀው ማስተር አብዱ በልጁ ላይ እጅግ በጣም የልብ ህመም ስትሰቃይ የቆየች ነው። ከዛም በላይ እጅግ በጣም የሚያሳዝነው ከህፃንነቷ ጀምሮ እስካሁን ድረስ ከ4 ዓመቷ ድረስ በዚህ የልብ ኬዝ የተሰቃየች ትገኛለች። በካርዲያክ ሴንተር ኦፍ ኢትዮጵያ እንግዲህ ህክምናዋን ስትከታተል ቆይታ በአሁን ሰዓት እንግዲህ ሪፈር ተደርጋ በአፋጣኝ የልብ ቀዶ ህክምና እንዲደረግላት ተወስኗል። እንግዲህ እንደሚታወቀው እሱ የስፖርት ባለሙያ ነው። ከዛም ባሻገር እንግዲህ ባጃጅን በማሽከርከር ነው በወላጆቹን የሚያስተዳድረው ቤተሰቦቹን ማለት ነው። ስለዚህ እንግዲህ ውድ ኢትዮጵያውያን፣ ደጋግ ኢትዮጵያውያን በያላችሁበት ይህን ቪዲዮ የምትመለከቱ ለህክምና ውጪ የተጠየቀው 750 ሺህ ብር ነው። ለሱ ከባድ ሲሆን ለኛ ግን የምንችለውን ከተረዳዳን ሁሉንም ነገር ለማድረግ ቀላል ነው። ስለዚህ ይህ ቪዲዮን የምትመለከቱት ውድ ኢትዮጵያውያን የቻላችሁትን መርዳት ባንችል እንኳን ይህን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ የበኩላችሁን አስተዋጽኦ እንድታደርጉና ይቺን ታዳጊ ዩስራ አብዱል ዋሂድን እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን።